እግዚአብሔር ያዋርዳችሁ ተዋረደ ሶፎንያስ ተከታተለው ነበር የግብረ ሰዶማውያን ማህበር ውስጥ ነበረበት ተመልከቱ ሰውነትክ ሄርሊ ነው ብሎ ላከልኝ ማለት ነው ይውሻ ጋዜጠኛ ሶፎንያስ ዋሲሁንን በአዳማ ምን ገጠመው ይህ የምታዩት ዱላ ደምብሮ ለመጣ እንስሳ አሊያም ለሌባ አይደለም ለጋዜጠኛው እንጂ ከውጭ ሀገር የተላከልኝን ላፕቶፕ ለመቀበል ወደ አዳማ በሄድኩበት ጊዜ በጠራራ ፀሐይ ዝርፊያ ደርሶብኛል ሲል በፌስቡክ ገጹ ላይ ባጋራው መልእክት ጋር ተያይዞ አይደለም ወደ አዳማ የመጣው ለላፕቶፕ ሳይሆን ግብረ ሰዶማዊ ድርጊት ለመፈጸም ነው ሲል ፍሬዘር የተባለ ወጣት ጉዳዩን በመረጃና በማስረጃ ይፋ አድርጎታል። እኛም ወደ እናንተ የምናደርሰው ይሆናል። አሻም ሚዲያ በወቅታዊ ጉዳይ ላይ የሰጠውን መግለጫ በጠራና በማስረጃ በተደገፈ መልኩ ምናጋራችሁ ይሆናል። እናንተ ብቻ ቻናላችንን ላይክ እና ሰብስክራይብ በማድረግ ከኛ ጋር ቤተሰብ ይሁኑ። ከሰሞኑ እንግዲህ የጋዜጠኛ ሶፎንያስ ዋሲሁን ጉዳይ እጅግ ትኩረትን የሳበና በጣም መነጋገሪያ የሆነ ጉዳይ ሆኗል። ጋዜጠኛ ሶፎንያስ ከግብረ ሰዶማዊነት ጋር በተያያዘ ስሙ በድጋሚ ተነስቷል። ከሁለት ወር ገደማ በፊት በእግረኛው ሚዲያ ላይ ቀርቦ ከዚህ አይነቱ አጸያፊና ቀፋፊ ጉዳይ ውስጥ እጁ እንደሌለበትና ሰዎች እኔን ለመጣል ሆን ብለው የሰሩት ሴራ ነው ሲል ተደምጦ ነበረ። በሚያሳዝን መልኩ አሁን ላይ እንግዲህ በድጋሚ እንዲህ ባለ መልኩ በጋዜጠኛው ላይ ብዙ መረጃዎች እየወጡ ይገኛሉ። ከነዚህም ውስጥ ፍሬዘር የተባለው ወጣት ጋዜጠኛ ሶፎንያስ ግብረ ሰዶማዊ ነው፣ እሱንም በመረጃና በማስረጃ ይዤዋለሁ ሲል ተደምጧል። ፍሬዘር መረጃ ብሎ ከያዛቸው ጥቂቱን ላካፍላችሁ። የጋዜጠኛ ሶፎንያስና የፍሬዘር ቴክስት ልውውጥ የጀመረው በቲክቶክ ላይ ነበር። በመሃል ሶፎንያስ የፍሬዘርን የቴሌግራም ዩዘርኔም ይጠይቀዋል። ወሬያቸውንም ቴሌግራም ላይ ይቀጥላሉ። ልክ ቴሌግራም ላይ ማውራት እንደጀመሩ ነበረ እጅግ አጸያፊና ቀፋፊው ነገር የተጀመረው። ፍሬዘር እንደተናገረው የሚጽፋቸው ነገሮችና የሚልከው የልብ ቅርጽ ኢሞጂ ሳይ ከዚህ ቀደም በሶፎንያስ ላይ የሚነሳው አሉባልታና ሐሜቶች ትዛሉኝ እና ይበልጥ ጥርጣሬን ጨመሩት። ሁኔታው እውነት ከሆነ ለማጋለጥ እኔም እንደ ግብረ ሰዶማዊ መስዬ ማውራቱን ቀጠልኩ ይላል። ብዙ ዘግናኝ ነገሮችን ካወራው በኋላ እንደምትመለከቱት ትልቅ በርገር አለኝ በማለት መቀመጫውን ፎቶ አንስቶ ይልክለታል። በምላሹም እርሱም የእርቃን ፎቶ እንዲልክለት ይጠይቀዋል። እጅግ አሳፋሪና አስነዋሪ የሆነው የቴክስት ምልልስ በዚህ አላበቃም። ፍሬዘርም እንደተናገረው ልክ የእርቃን ፎቶ ላክልኝ ሲል ወዲያውኑ አንድ ሀሳብ መጣልኝ እና እንዲሁማ በቀላሉ አልክልህም መተህ አገኘኝ የሚል ምላሽ ሰጠውት ይለናል። ይህን ጊዜ ጋዜጠኛ ሶፎንያስ አላስችል ቢለው አዳማ ድረስ ለመሄድ ይስማማል። ምን ይሄ ብቻ እንደምትመለከቱት አንድ ሌላ ሰው ጨምርልኝ የሚል ጥያቄ ለፍሬዘር ያቀርብለታል። ፍሬዘርም በምላሹ አንድ ሌላ ጓደኛውን ተጨማሪ እንደሚያዘጋጅለት ይነግረዋል። ጋዜጠኛ ሶፎንያስም ቀጠል አድርጎ አንተ ቤት ነው ወይስ ጓደኛ ጋር የምንገናኘው ይለዋል። እኔ ቤት ነው ካልተመቸ ግን እንቀይራለን ብሎ ፍሬዘር ይመልሳል። አሁንም ሶፎንያስ በድጋሜ አግባብቶ የራቁት ፎቶውን ላክልኝ በማለት ይጠይቀዋል። ፍሬዘርም አይሆንም ምትፈልግ ከሆነ በአካልና ቤቴ ፍራንኮ ጋር ነው ስትደርስ ደውልልኝ ይላል። በሐሳቡ ከተስማሙ በኋላ ሶፎንያስ ወደ አዳማ ጉዞ ይጀምራል። ፍሬዘርም ከጓደኞቹ ጋር ሆኖ ይጠብቀውና ሲመጣ የተፈጠረውን ተመልከቱ። ከዚህ ድብደባና ግርግር በኋላ ጋዜጠኛ ሶፎንያስ እግሬ አውጭኝ ብሎ ያመልጣል። ከዛም ሳትቀድሚኝ ልቅደምሽ በሚል ስሜት ፌስቡክ ገጹ ላይ ሄድና እንዲህ የሚል መረጃውን አጋርቶ ነበር። ጋዜጠኛ ሶፎንያስ ዋሲሁን እንደጻፈው ለካ በጠራራ ፀሐይ ዝርፊያ አለ። ከከባድ ዝርፊያና ድብደባ መለጡ። አንድ ወዳጄ ከሀገር እንግሊዝ የላከልኝን ላፕቶፕ ለመቀበል ወደ አዳማ ሄጄ ነበር እና ከብዙ ልፋትና ድካም በኋላ የተላከውን ንብረት ያቀብለኝ የነበረውን ግለሰብ አገኘሁት። ሰላምታ ከተለዋወጥን በኋላ የያዘውን ላፕቶፕ አቀበለኝ። እኔም አመስግኜ ጉዞዬን ቀጠልኩኝ። ከዛ በኋላ ማላቃቸው ሰዎች ተጠጉኝ፣ ሰላም አሉኝ። ሰላም አልኳቸው። ከዛ በኋላ የያዝኩትን ንብረት በግዳጅ ተቀበሉኝ። ታገልኳቸው ግን አልቻልኩም። ይልቁኑ በኃይል መማታትና በቡጢ ማጣደፍ ተያያዙ።
ደነገጥኩኝ፣ ወደኩኝ። እረ የሰው ያለ ወንድ ልጅ አምላክ ያላልኩት ነገር የለም። በኋላ ባለ በሌላ አቅሜ አፈር ልሼ በዳዴ ከዛም በሩጫ መለጥኩ። ወደ ዋናው አስፋልት ለመድረስ ያለ የሌላ አቅሜን ተጠቀምኩ። በኋላ አስፋልቱ ላይ እንደደረስኩ ባገኘሁት ሚኒባስ ታክሲ ገብቼ እግሬ አውጭኝ አልኩኝ። ታክሲ ውስጥ የነበሩ ሰዎች ደነገጡ፣ አረጋጉኝ። ወደ መናኸሪያ ከሄድኩ በኋላ አንድ ወንድሜ የአዲስ አበባ መኪና ሲዞኝ መንገዴን ጀምሬያለሁ። የገረመኝ የሌቦቹ ተግባር አይደለም። ጉዳዩን ልክ እንደ አሜሪካን የአክሽን ፊልም ቆመው ያዩ የነበሩ በቁጥር ጥቂት የማይባሉ ሰዎች ናቸው። ለማንኛውም ላፕቶፑን አስረክቤ እኔም ቡጤን ቀምሼ ወደ ከተማዬ በሰላም እየተመለስኩ ነው የሚል ጽሑፉን አጋርቶ ነበር። ነገር ግን ይህንን ጽሑፍ ተከትሎ አሁን ላይ ፍሬዘር ያጋራውን ቪዲዮ ከተመለከተ በኋላ ጋዜጠኛ ሶፎንያስ ጽሑፉንም ከፌስቡክ ገጹ ላይ መሰረዙ ተረጋግጧል። ይህንንም ጽሑፍ ተከትሎ ፍሬዘር አሁን ላይ የተሰራጨውን ቪዲዮ ከለቀቀ በኋላ ጋዜጠኛ ሶፎንያስ ስለ አዳማ ያሰራጨውን አወዛጋቢ ፖስቱን ሰርዟል። ፖስቱንም ማጥፋቱ የውሸት መረጃ ማሰራጫቱን አምኖ የመቀበል ወይም በህብረተሰቡና በአስተዳደሩ በኩል የቀረበውን ጫና የመፍራት ምልክት እንደሚሆንም ተገምቷል። እንግዲህ ይሰራበት የነበረው አሻም ሚዲያ ባወጣው መግለጫ መሰረት ስለ ጋዜጠኛው የተሰራጨውን መረጃ ተከትሎ ስለተሰራጨበት መረጃ ሶፎንያስን ማብራሪያ እንዲሰጥ ጠይቆት ነበር። በዚህም ሶፎንያስ አሁን ራሴን ለማስተካከል ለማከም ጸበል ገብቻለሁ የሚል አጭር ምላሽ ከመስጠት ውጪ ተጨማሪ ያለው ነገር የለም። ስለሆነም የአሻም ሚዲያ ትሬዲንግ አክሲዮን ማህበር የኢትዮጵያን ባህልና ወግ እንዲሁም የህብረተሰቡን እሴትና ሃይማኖት የሚጻረር ተግባር ተሰራጭቶበት በመመልከቱ እያዘነ ድርጊቱ የሚዲያ ተቋሙን የማይወክልና ይልቁኑ በጽኑ የሚያወግዝ መሆኑን ለተከታዮቹና ለተመልካቾቹ ገልጾ ከዚህም በተጨማሪ አሻም ሚዲያ ጋዜጠኛ ሶፎንያስ ዋሲሁን ጋር በፈጸመው ከባድ የማህበረሰባዊ እሴት ኤዲቶሪያል ጥሰት ጭምር የነበረውን የስራ ውል ከህዳር 30 ቀን 2018 ዓ.ም ጀምሮ ማቋረጡን ገልጿል። እንግዲህ ሰው አምሮበትና ዘንጦ ሲታይ ጤነኛ ይመስላል እንጂ አሁን ላይ እዚሁ ሀገራችን ውስጥ በርካታ የግብረ ሰዶም አራማጆች በየሰፈሩ በየቦታው ተሰራጭተው ይገኛሉ። ከዚህም በላይ ዘግናኝና ቀፋፊ ነገር ምንስ አለ? ትናንት ሩቅ የመሰሉ ነገሮች ሁሉ ዛሬ ይኸው አጠገባችን ደርሰዋል። አሁንስ ምን እንል ይሆን? ለጆሮአችን የምንሰማው ነገር ሁሉ ከዕለት ተዕለት ዘግናኝና ለመስማት የሚቀፍ ሆኖ መጥቷል። እኛ ኢትዮጵያኖች ነን። የራሳችን እምነት፣ ወግ፣ ባህል ያለን ኩሩ ህዝቦች፣ ፈራን እግዚአብሔር ያደረብን ወርቅ የሆንን ህዝቦች ግን አሁን የደረስንበት የዘመን ጎዶሎ ይህንን አይነቱን ለያዥ ለገናዥ የቸገረ ለሰሚው ጆሮ ላይን የሚከብድ ቀፋፊ ነገር እያሳየን እያሰማን ነው። ይህ የአንድ ጋዜጠኛ ጉዳይ ብቻ አይደለም። ይህ የአንድ ሶፎንያስ ጉዳይ ብቻ አይደለም። እንደ ሀገር የመጣብን መዓት ነው። አሁን ላይ እያሳደግናቸው ላለነው ነገም ላይ ለምንወልዳቸው ልጆች እንድንሰጋ የሚያደርገን ከመቼውም ጊዜ በላይ ወደ አምላካችን እንድንመለስ የሚያደርግ የማንቂያ ደውል ነው። ህገ መንግስቱም ቢሆን ግብረ ሰዶማዊነትን ወንጀል ነው ይላል። ጉዳዩን ህግ ይዞት በቂ መረጃና ማስረጃ በተደገፈ መልኩ እንዲጣራ ትክክለኛውን ፍርድ እንዲሰጥ ስንል በዝግጅታችን ክፍል ስም እንጠይቃለን። ምክንያቱም ይህ እንደቀላል አንድ ሰሞን ተወርቶ ችላ የሚባል ጉዳይ አይደለም። ዛሬ ላይ ማስቆም ካልቻልን፣ ጥፋተኞችን መቅጣት ካልቻልን ነገ ላይ ትውልድን የሚያጠፋ ትልቅ እሳት ነው። ውድ ቤተሰቦቻችን ሁላችንም ባለንበት ፈጣሪ ጠብቀን፣ ሀገራችን ኢትዮጵያንም ፈጣሪ ባርካት እያልን ፕሮግራማችን በዚሁ እናበቃለን። በቀጣይ ቪዲዮ እስክንገናኝ ቸር ቆዩን።